የድንች ወጥ አፍቃሪዎች እስቲ አንዴ ሰብሰብ በሉ። ድንች ወጥ በጣም ተጨቁናለች። ድንች ወጥ ፍቅር አታገኝም ከኛ ኮሚኒቲ ውስጥ። ድንች ወጥ በጣም አንድሬትድ ሆኗል እና ዛሬ ፍቅሬን ለድንች ወጥ ልገልጽ ነው የመጣሁት ማለት ነው። ብዙ ሰው ስለ ጾም ምግቦች ሲያወራ ሽሮ ነው የሚለው፣ ምስር ነው የሚለው፣ ጎመን ነው የሚለው። ግን ለምንድነው ሰዎች ድንች ወጥ ማይሉት? ለምንድነው ድንች ወጥ ፍቅር ማታገኘው? በጣም ነው የሚያሳዝነው። እኔ ድንች ወጥ በጣም ነው የምወደው። ድንች ወጥ አሳድጎኛል እና ፍቅሬ ልገልጽ መጥቻለሁ። ድንች ወጥ ማለት ነው። እንብላ። ድንች ወጥ ስትሰሩ ድንቹ እንደዚህ ፍርክሽክሽ ማለት አለበት። ድንጋይ ያስገብታችሁ ድንች ወጥ ብላ እንዳትሉ። የምትወዱት የጾም ምግብ እስቲ ኮመንት ላይ አስቀምጡልኝ። ምንድን ነው ያው የብዙ ሰው